በጆን ዳንኤል እና በቀድሞ ፍቅረኛው ጃኒ መሃል ትልቅ ጸብ ተፈጥሯል። በጣም ነበር የሚያሰቃይ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ጃኒ በቀድሞ የፍቅር ጊዜያችን ሲደበድበኝ ሲያሰቃየኝና አቢዩስ ሲያደርገኝ ነበር ብላ እያለቀሰች በቲክቶክ ወጣ ነበር። ጆን ዳንኤልም እኔ እንደዚህ ለአረቀርቶ አይደለም ሴትን ወንድን እንኳን እንደዚህ አላረግም ብሎ አይደለም ሴት ልጅ ወንድ ልጅ እንደዚህ አላረግም እኔ ያወጣው ማስረጃ ግን ቦምብ ነው። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበር። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። በአዶኒና በጃኒ መሃል ያለው የፍቅር ግንኙነትን እዚህ ጋር ሊያስቆም የሚችል ትልቅ መረጃ አውጥቷል። ይህ መረጃ ምንድነው? በመሃላቸው ውስጥ የተፈጠረው ነገር ምንድነው የሚለውን ሙሉ በሙሉ ማጣራትና መረጃውን መስማት ከፈለጋችሁ ይህን ቪዲዮ እስከ መጨረሻ ድረስ መከታተላችሁ ግዴታ ነው። ሰላም ውድ የአሞና ቲቪ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችን እና በሳምንት ውስጥ የተከሰቱ አበይት ጉዳዮችን የምታገኙበት ቻናል ስለሆነ አሞና ቲቪን ሰብስክራይብ አድርጉ፣ ለወዳጆቻችሁም ሼር አድርጉላቸው። ወደ መጀመሪያ ሀሳባችን ስንገባ በጆን ዳንኤልና በጃኒ መሃል ምን ተፈጠረ የሚለውን ልንገራችሁ። እንግዲህ በትላንትናው ዕለት ጃኒ ትወጣና ቲክቶክ አካውንቷ ባን ተደርጎ ስለነበረ በጣም ደብሯት ወጣ። ባን ተደርጎብኛል፣ ሁለተኛው አካውንቴ 700,000 ፎሎወር አለው፣ ስለዚህ እሱን ፎሎ አድርጉ እስከዛ ድረስ ያንን እስከ ማስከፍት ድረስ ብላ ወጣ ነበረ። አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት። በዛም መሃል ደግሞ አዶኒም ድጋሚ ወጥቶ ያው አዶኒ ፍቅረኛዋ እንደሆነ ይታወቃል አሁን ላይ አዶኒም ደግሞ ወጥቶ ፎሎ አርጓት አካውንቷ እስኪመለስ ድረስ በጣም ደብሮኛል፣ እሷም ስለደበራት ፎሎ አርጓት ይላል። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። ባክአፕ አካውንቷ ማለት ነው 700,000 ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። አዶኒስ በጣም በቃ የሚወዳት የሚንከባከባት እንደሆነ የኢትዮጵያ ሕዝብ ሙሉ እየመሰከረላት ያለው ጉዳይ ነው ይሄ ጉዳይ። አዶኒ በጣም ቤስት ፍሬንዷ ወይም በጣም ፍቅረኛዋ በጣም የሚወዳት አይነት ሰው እንደሆነ በእንክብካቤው እያሳያት እንደሆነ የኢትዮጵያ ሕዝብ ይመሰክራል። እና ወጥቶ ፎሎ አርጉ ተብሎ እንደው ፎሎ እየተደረገ ነበረ። ግን ደግሞ ሳይጠበቅ በትላንትናው ዕለት ወጥታ ደግሞ ምን አለች? ስለ ጆን ዳንኤል እና ስለ ራሷ የድሮ የቀድሞ የፍቅር ጊዜያቸው ማውራት ጀመረች። ምን አለች በዛ ቪዲዮ? ጆን ዳንኤል በጣም በፍቅር በነበርንበት ጊዜ በጣም አቢዝ ያደርገኛል፣ ይደበድበኛል፣ ያቆስለኛል፣ ስንጣላ አካውንቴን ያዘጋዋል፣ ከዛን ስንታረቅ ደግሞ መልሶ ያስከፍታል፣ አንቺን ላጠፋሽ እችላለሁ ይለኛል። በጣም ብዙ በጣም ማለትም ጆን ዳንኤልን ሊያስወቅስ የሚችል እንዴት እሱ እንዲያደርጋል የሚባሉ ብዙ ሀሳቦችን አነሳች ማለት ነው። እና ህዝቡ ጆን ዳንኤል ላይ መውረድ ጀመረ። እንግዲህ ጆን ዳንኤል ከሰሞኑን ታውቁታላችሁ፣ በየቦታው እየዞረ በደቡብ ክልልም ሄዷል፣ ዲላ አካባቢ ጌዲዮ ሄዷል፣ ኦሮሚያም ላይ ሄዷል። በተለያዩ አይነት ቦታ ውሃ ጉድጓድ አስቆፍሮ ለገጠር ነዋሪዎች እየሰጠ ይገኛል ባለበት ነው። እናም አሁን በተለያዩ በኢትዮጵያ በ12ቱም ክልሎች አይ ቲንክ 11-12 ክልሎች ውሃ ለሁሉም የገጠሪቱ ክፍሎች ውሃ አንዳንድ ወይ ሁለት ውሃ ጉድጓድ አስቆፍሮ ለመስጠት ቃል ገብቶ እየሰራ ነው የሚገኘው በዚህ ሰዓት። እና ግን ብዙ ተቃውሞዎች ተከስተዋል። እናም ጆን ዳንኤል ላይ ይሄ ደግሞ በጣም መጥፎ ነገር ነው የሚያመጣው። ብዙ ስሙን መልካምነቱን እስከዛሬ ድረስ የኢትዮጵያ ሕዝብ እንደሚወደው እንግዲህ በላይቭ ስትሪም ደረጃ በኢትዮጵያ ላይቭ ስትሪም ደረጃ ትልቅ ፎሎወር የገባለ ትልቅ ቪወር ወይም ደግሞ ላይቭ ስትሪሙ ላይ በጣም ብዙ ሰው በአንድ የገባለት ኢትዮጵያ ውስጥ በታሪክ ጆን ዳንኤል ነው። ይሄ ይታወቃል። እና ከዚህ በፊትም ደግሞ ላይቭ ጊፍት ላይ በጣም ይሰጥ ነበረ። ላይቭ ላይ በጣም እሱ ነው ተወዳጅ የነበረው። እስር ቤት ከመግባቱም በፊት በ30 ሺዎች 40 ሺዎች ሰዎች ላይቭ ላይ የሚከታተሉት ሰው ነው። እና በጣም ጀስት የላይቭ ጌመር ሀብታም ቢኖር ጆን ዳንኤል ነው። እና ከዛ ጋር በተያያዘ ያው እንግዲህ በጣም መልካም የሚባል ስም የገነባ ሰው ነው። እና ቲክቶክ ላይ በጣም በቃ ተወዳጅ የሆነ ሰው ነው። እንደው ከእስር ቤት ሊፈታ አካባቢ ካስታወሳችሁ ጆን ዳንኤል ሊመለስ ስለሆነ የአዶናይ ጊዜ ይደበዝዛልም ሲባል ሲወራ ነበረ ካስታወሳችሁ። በጣም ተወዳጅ የሆነ ሰው ስለሆነ ጃኒ እንዲህ ማለቷ ደግሞ የእሱን ስም ያጠፋዋል ተብሎ በጣም ሲፈራ ነበረ። በጣም እና ይደብራል ተብሎም እንዴት ጆን ዳንኤል እንዲህ ያደርጋል የሚባሉ ወቀሳዎች በአንድ ጊዜ ነው በቃ ታውቁታላችሁ። የኛ ሀገር ሰው ደግሞ አንዴ መሳደብ ከጀመረ አይተውም። እና ጆን ዳንኤል መሰደብ ጀመረ። በጣም ከባዱ ሁኔታ ግን ከዚህ በኋላ ነው የቀጠለው። ምን ያደረገ መሰላችሁ? ከዚህ በፊት እሱና እሷ መሃል ምን የተፈጠረው ነገር ያው እኔ እንደዚህ አይነት ሰው አይደለሁም፣ እንደዚህ አይነት ነገር ማድረግ ሰው አይደለሁም ብሎ በመውጣትና በማውራት ከዛ በኋላ ግን ደግሞ ያወጣቸው ማስረጃዎች በጣም አስደንጋጭና አደገኛ መረጃዎች ናቸው። ምን የሚሉ ማስረጃዎች ወጡ? እሷ ከአዶናይ ጋር ጎንደር የነበረች ታይም አዶናይ ሩም ገብቶ መኝታ ክፍል ነው መጸዳጃ ቤት ገብቶ እያለ ለጆን ዳንኤል በድብቅ ቀስ ብላ ትደውልና የተለያየ አይነት ነገሮችን በማውራት ራቁቴን ነኝ ናፍቀኛል የሚል ቮይስ ታሰማዋለች። ያን ደግሞ ጆን ዳንኤል ራሱ ትላንትና ዕለት በጆን ዳንኤል አካውንት ራሱ ተናግሮታል። አንዴ ስሙትና ከዛ በኋላ ተመለሰን መተን እናወራለን። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ
ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤተኛ አስፈልግም አይደለም ሰው እንዳይሽ ስታሳይ ኖረን ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይቆይም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ እንግዲህ እንደተከታተላችሁት ነው። እናም ጆን ዳንኤል ያው በዛን ሰዓትም ደግሞ ለምን አዶኒ ጆን ዳንኤል ጋር እንደተደዋወለች አውቀው ይሁን ብቻ ለምን ታረጋለች ሲባል እሱ ነው የደወለልኝ አለች። እሱ ደግሞ አንድ ጊዜ ደውዬላታለሁ። የደወልኩላትም ምክንያት እስር ቤት እያለ ለጃኒ መኪና ልትገዛ ፈልጋ 1 ሚሊዮን ብር ጎሏት በውክልና ወጥቶ መስጠት ስለማይችል ውክልና ሰጥቷት 1 ሚሊዮን ብር ከአካውንቱ እንድታወጣ አድርጎ እንደነበረ ይታወቃል። እና ያን ነገር ውክልናውን ለማንሳት ስላስፈለገ እንድትመጪልኝ ነው ብሎ ነው ያን ውክልና እንድታነሽልኝ ብሎ ነው የደወለው እንጂ ሌላ ነገር ፈልጎ አይደለም። እሷ ግን ናፍቀኸኛል፣ ራቁቴን ነኝ ባይዜ አሁን ያለው ግን ናፍቀኸኛል የሚል ቮይስ ስታሰማ በድምጽ ይታያል ይሰማል። እና በሰዓቱ ደግሞ ሩም ውስጥ አዶኒ እንዳለ ይታወቃል። ድምጽ ይሰማል፣ የአዶኒ ድምጽ ከሩም ሲወጣ እና እሷ ወዳለችበት ክፍል ሲገባና ይሄ ነገር ትንሽ አሁን ላይ ወደ ከባድ ወደ መጥፎ ሁኔታ እየሄደ ይመስላል። በጣም አዶኒ ላይ አሁን በጣም በቃ ጀስት አዶኒ ደረሰላት። ብቻዋን የነበረች ታይም ነው የደረሰላት። ይወዳታል፣ በዛ ላይ ይንከባከባታል፣ በጣም ጥሩ ነገር ያደርግላታል ተብሎ የሚታሰብ ነገር ነበረ። ግን አሁን እንዲህ አይነት ነገር መከሰቱ ደግሞ በሁለቱ ፍቅር ላይ በጣም መጥፎ ተጽዕኖ ያመጣል ተብሎ ነው የሚጠበቀው። ምክንያቱም እንዲህ የሚወዳት ሰው ስቲል እሱን ነው ጆን ዳንኤልን ነው የምትወደው ተብሎ ነው እየተነገረ ያለው። አሁን ባለበት ሁኔታ ጆን ዳንኤልን ትወደዋለች ተብሎ ነው እየተወራ ያለው። አስቡት፣ ሚንከባከባት አዶኒ የሚያደርገ የተለያየ አይነት የፍቅር ሁኔታ የሚሰጣት ኤቭሪ አሁን በኢትዮጵያ ላይ በጣም በቃ እሱ በታየበት ሁሉ ቦታ ይዟት የሚሄድ ምን ልበል ይህን ሁሉ የሚያደርግላትን ፍቅረኛዋን ነው። ትንሽ ከባድ ነው። እሷም በኩል እስቲ ደግሞ አሁን የሚወጡ መረጃዎች ካሉ እንሰማለን። እንግዲህ ላይቭ ላይም ጆን ዳንኤል ቀርቦ ወጥቶ የተለያዩ አይነት ሀሳቦችን ሲያቀርብ ነበረ። እሱ እንዳላደረገ የሚያሳዩ ማስረጃዎችን ያን ላይቭ ላይ ካወራ በኋላ ነው ደግሞ ድጋሚ ወጥቶ ያወራው። እና አንድ ነገር ደግሞ ለማስታወስ ከፈለጋችሁ ደግሞ እጄን ሁላ ቆርጦኛል እና ያ የተቆረጥኩት እሱ ወስዶ ድጋሚ ሆስፒታል አሰፍቶኝ ነው ብላ አውርታለች እያለቀሰች። እና ይሄውን አስቡ፣ ሴት ደብዳቤ ነው የሚል ሴትን አቢዩዝ ያደርጋል የሚሉ ማስረጃዎች እሱ ላይ እንዲወጡ የሚያደርግ ነበር። እሱ ግን ደግሞ ወጥቶ ምን አለ፣ በሆነ ጉዳዩን መናገር አልፈለገም ነበር እና በሆነ ጉዳይ ተጣልተን ነበረ። እኔ ግን ከምነግራችሁ ለምን እሱ ያለውን አንዴ አንሰማምና ከዛ በኋላ እንመለስ። እሱ ያለውን እንስማ እስቲ። አንዴ ተቆረጠችው፣ ራሷ ነች እጇን የቆረጠችው። ጆከሪ ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። እንግዲህ ሰምታችኋል። መለያየት እንዳለባቸው የሆነ ችግር ተፈጥሮ መለያየት እንዳለባቸው ሲነግራት ከተለየኸኝ ራሴን ከዚህ ወረውረዋለሁ ምናምን ትለዋለች።
ከዛ በኋላ በብዙ ነገር ከተፈጠረ በኋላ ደግሞ እሺ ትቼዋለሁ ብሏት ራሱ እጇን የቆራረጠችበትን በመስታወት የቆራረጠችበትን ቪዲዮ ፎቶ አሳይታቸዋል። እኔም ደግሞ ዙም አድርጌ ያስገባላቸዋለሁ እዚህ ጋር። እናም ያው ትወደዋለች ማለት ነው። ይሄ የሚያሳየው ከተለየህኝ እንዲያረጋለሁ ብላ ራሷን እስከ መጉዳት ምትደርስ ከሆነ ትወደዋለች። ከእስር ቤትም እያለ ደግሞ እሱ ወጥቶ የተናገረው ነገር እስር ቤትም እያለ እየሄደች በጣም እንደምትጠይቀው አብራው ልትሆን ፈልጋ ደግሞ ኦልሬዲ አሁን ሌላ ህይወት ውስጥ እንዳለ አውርቷት ነው የተለያት እና በጆን ዳንኤል በኩል የሚወጡ መረጃዎች ኦልሬዲ ስቲል እንደምትወደውና ግን ደግሞ እሱ ፈቃደኛ ስላልሆነ በእልህ የእሱን ውድቀት እየሰራች እንዳለ ነው የሚያሳየው። ምክንያቱም ይህን ንግግር በቪዲዮ መጨረሻ ላይ ተናግሮ ነበር። ስሙት እስቲ። ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ፣ በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ፣ ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ፣ በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። እንግዲህ እንደሰማችሁት ነው። አንዳንዴ የሚከሰቱ ነገሮች በጣም በቲክቶክ መንደር በጣም አደገኛ ነገሮች ነው እየተከሰቱ ያሉት። አንዳንዴ አጠገባችን ኖሮ የሚወደን ሰው ነው መስማት ያለብን እና ማለትም አስቡት፣ እናንተ የምትወዱት ሰው እየተንከባከባችሁት ያለ ሰው በሆነ የፍቅር ላይፉ ተጎድቷል ብላችሁ የምታስቡት ሰው ወደ እናንተ መጥቶ እናንተ በጣም እየተንከባከባችሁት ግን ስቲል ያንን ሰው እየወደደ ቢሆን ምን ይሰማቸዋል? እና በጣም ይደብራል። እንዲህ አይነት እውነትም ሆኖ ከሆነ አሁንም ማስረጃዎቹ የሚያሳዩን እንደዛ እንደሆኑ ነው። ግን ደግሞ ሌላም ነገር ሊወጡ ይችላሉ፣ አይታወቅም። ፍርድ አንሰጥም። እንትና እንዲህ ነው እያልን ማንንም አንተችም። ግን ደግሞ የተከሰተውን ነገር ለእናንተ ማጋራት ስላለብኝ ነው ይህን ቪዲዮ በዚህ ሰዓት የመጣሁላችሁ እና በጣም ትንሽ ደባሪ ነገሮች ናቸው የተከሰቱ ያሉት። እስቲ የአዶናይ እና የጃኒ ፍቅር ምን ይሆናል፣ ቀጣይ ምን ይሆናል የሚለውን ደግሞ እናያለን። በጆን ዳንኤል እና ደግሞ በጃኒ መሀል የተከሰተው ነገር ደግሞ መጨረሻው የት ይደርሳል የሚለውንም እናያለን። ወደ ፍርድ ቤትም እሄዳለሁ እያለ ስለሆነ ስሜን አጥፍታለች፣ ወደ ፍርድ ቤትም እሄዳለሁ እያለ ስለሆነ በመጨረሻ እስቲ ምን ይከሰታል የሚለውን እናያለን። እኔም መጥቼ ደግሞ ለእናንተ ነግራችኋለሁ። እስካሁን ድረስ የነበረን ቆይታ ይህን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ምን ይሰራላችሁ ኮመንት ላይ ጻፉልኝ። በዛሬ ቪዲዮ ያላችሁን አስተያየት ለጃኒም ለአዶኒም ለጆን ዳንኤልም ያላችሁን መልእክት ኮመንት ላይ ጻፉ። በቀጣይ እስክንገናኝ ድረስ በደህና ቆዩ። በብልሃት እንኖር።